ሰላም እንዴት ናችሁ? ሁሉ ሰላም ነው? ዛሬ እንግዲህ አንድ ልብስ እንሰራለን። እናንተም ከኔ ጋር ተከትላችሁ አንድ ልብስ ትሰራላችሁ። ይሄ እንግዲህ ቀደም ብዬ የቆረጥኩት ነው። ይሄ እንደዚህ አሁን አዲስ የመጣው ፓስታ የሚባለው ስራ ነው። እንደዚህ አድርገን ተላላፊ ነው። ይሄ አሁን ፓስታ ተላላፊ ነው። እንደዚህ ነው የተሰራው። ወገብታችሁ አለ። ታችኛውን ደግሞ ላሳያችሁ። ሸንሽነን እንደዚች ስትሸነሽኑ ሁሉ ጊዜ በእጃችሁ ብትለምዱ ጥሩ ነው። በእጅ መልመድ በጣም ቆንጆ ነው። አንዳንድ ሰው በመርፌ ነው እንደዚህ መርፌ በመጠቀም እንደዚህ በመርፌ ለመሸንሸን ይሞክራል። ግን ባላንስ ለማድረግ በጣም ጊዜ የሚፈልገው ትኩረት የሚፈልገው። በእጅ ቢሆን ግን በጣም እኔ በእጄ ነው የለመድኩት። በእጄ ነው የምሰራው። ለፍጥነትም ለመመጠንም የሚጠቅመው በእጅ ቢሆን እንደዚህ ጥሩ ነው። እንደዚህ ይታያችኋል አይደል? እንደዚህ መብራት እንዲታያችሁ መብራቱን ላብረው። እንደዚህ አድርገን በጣም በቀላሉ ሽፎን ልብስ ሰርተን ለደንበኞቻችን መስጠት እንችላለን። ወገቧ ቀጭን ስለሆነ በጣም ጠጋ ጠጋ እያደረግን ነው የምንሸንሽነው። እቺ ሴትዮ ወገቧ በጣም ቀጭን ናት። ጠጋ ጠጋ እያደረግን አሁን በመርፌ ቢሆን እንደዚህ ለማጠጋገር ትንሽ ያዳግተናል። ገብታችኋል? በእጅ ሲሆን ግን እንደዚህ እያስጠግተን ለመስራት አያስቸግርም። እንደዚህ እናስጠጋዋለን። በአካል ደግሞ መጥታችሁ መማር የምትፈልጉ ሰዎች ስልኬን ሰጣችኋለሁ። መጥታችሁ መማር ትችላላችሁ በተግባር። እሺ፣ ቀላል ነው፣ አታካብዱት። እንደዚህ ተጋደጋ እያደረገን ሸንሽነዋለን። በእጅ ሲሆን ብዙ ሰው ይወደዋል። በመርፌ የሚሸንሽነው ፕላስቲክ የሚሸንሽናለ፣ ግን ሞር ተመራጩ የእጅ ጨርሻለሁ ሸንሽኑን። ይህንን ስለካው በወገቧ እኩል መምጣት አለበት። በወገቧ እኩል ካልመጣ ቆንጆ፣ በወገቧ እኩል ነው ይመጣልኝ። ስለዚህ እቺ መጀመሪያ ሰርች ያዘጋጀኋትን እቺ ትተን እዚች ላይ እንቀጥላታለን። በጣም በጥንቃቄ እጃችሁን እንዳይወጋችሁ ማሽኑን በደንብ መለመዳችሁ ቼክ አሉ። ካልለመዳችሁ እጃችሁን ሊወጋችሁ ይችላል። ስለዚህ ጥንቃቄ ያስፈልጋል። ይሄና ይሄኛው እኩል ነው ሆነልኝ። አሁን በመርፌ ቢሆን እንደዚህ ላይ መጣልን ይችላል፣ የሆነ ሊረዝምብን ይችላል። ማመጣጣል ላይ በጣም ያስቸግራል። እኔ በመርፌ ያስቸግረኛል። ከለመዳችሁ ችግር የለም፣ ማመጣጠኑ ከቻላችሁ ቀሚስ ሰርቼ እስካሳያችሁ ጉጉት ብያለሁ። ጉጉት ነው ያሉት። እዚህ
ሲቆረጥ ጀምሮ አሳያችኋለሁ። ከተጀመረ ነው የቀረጽኩላችሁ። እንደገና ሲቆረጥ ጀምሮ ያለው ሌላ ልብስ ቆርጬ ደግሞ አሳያችኋለሁ። ሲገጠም ይሄን ይመስላል። ይችላል ሲገጠም ማሰሪያ ያለው ጡት ቢኖረኝ ኖሮ አሁን ምን ቀረ? ገበር ይቀራል። እዚህ ላይ ገበር እናደርግበታለን። እንደዚህ አይነት ገበር እዚህ ጋር ከታች ይቀራል። ገበሩ ደግሞ ቆርጬ ያዘጋጀሁት አለ። ይሄኛው ይሄ ስፋቱ ሜትር ከ50 ነው። ገበሩ ግማሽ ሜትር እንጨምርበታለን። ሰፋ እንዲል ትንሽ 2 ሜትር እንዲሆን ግማሽ ሜትር ቆርጬ ያዘጋጀሁት አለ። ይሄንን እንደዚህ ጨምርበታለን። ነው ይሄኛው። ይሄ 2 ሜትር ነው ማለት ነው። ከዛም በላይ ቢሆን ችግር የለውም፣ ግን 2 ሜትር ከሩብ ነው የሆነው። ቆንጆ ነው። ልክ እንደዛኛው እንሸነሽነዋለን። ይሄንንም ጠቃጠቃ እያደረግን በወገቧ ልክ አድርገን እንደዚህ እንሸነሽነዋለን። አሸናሸን ሌላም አይነት አለ። ለገበር ሲሆን የግድ እንደዚህ አይደለም። ሰፋ ሰፋ አድርገን እንደ ካውያ የሚባለው አይነት አለ። እንደዛ አድርገን መሸንሸን እንችላለን። እናንተ እንደተመቻችሁ ታደርጉታላችሁ። የግድ ሽንሽን ካልሆነ አይባልም። ገበር በኪሮሽ ይቆረጣል። ኪሮሽም መሆን ይችላል።